የሚመጡ እንግዶችና አገልጋዮች ቦታቸውን እንዲይዙ በማድረግ ከመንፈሳዊ ወጣቶች ጋራ በመተባበር ቀን ፀሐዩን ሌሊት ብርዱን ችለው ይህ በዓል በደመቀ ሁኔታ እንዲከበር ስላደረጉልን እግዚአብሔር ይባርካችሁ ብላችሁ እንድታመሰግኑልኝ ይጠይቃችኋለሁ። ጽዳትና ውበት፣ ሌሎቹም መስሪያ ቤቶች አስፈላጊውን ነገር ሁሉ አድርገዋል። የትራፊክ ፖሊሶች መንገዱም በኋላና በፊት በዙሪያው ያለው እንዲከበር በማድረግ ሌላው ደግሞ ደግም ያውንም መናገር የምፈልገው አሁን ቀደም ጎንደር ከተማን በከንቲባነት በምክትል ከንቲባነት በልዩ ልዩ ስራ ሲያገለግሉ የቆዩ አባቶችና ወንድሞች ደግሞ ይህ በዓላችን በደመቀ ሁኔታ መከበር አለበት። እኛ ደግሞ ፊት አውራሪዎች ግንባር ቀደሞች መሆን አለብን። በዓሉ የአንድነት በዓል ነው፣ የመተባበር በዓል ነው፣ የፍቅር በዓል ነው፣ የመተሳሰብ በዓል ነው እና እኛ ግንባር ቀደም ሆነን በዓሉን ማክበር አለብን ብለው ወንበር ሳናዘጋጅላቸው የክብር ቦታ ሳናዘጋጅላቸው እዚህ ቦታ ላይ ሆነው በዓሉን እያከበሩ የራሳቸው በዓል ቢሆንም እንኳን ይህን ስላደረጉ እንድታመሰግኑልን እንጠይቃለን። እልል ብላችሁ እግዚአብሔርን አመስግኑልን። ሁላችሁም ሊቃውንተ ቤተ ክርስቲያን እንደምታውቁት ዛሬ ብቻ አይደለም፣ ሁል ጊዜ 24 ሰዓት ከቆሙ ሳያርፉ ከዘረጉ ሳያጥፉ በማገልገል በማመስገን በመጸለይ እግዚአብሔርን እና ሰውን በማገናኘት ሲያገለግሉ የሚኖሩ አባቶች ናቸው። ዛሬ ደግሞ በዓሉን በደመቀ ሁኔታ አስከብረዋል። መንፈሳውያን መዘምራን፣ የበገና ዘማሪያን እና ወጣቶች ሁላቸውም ይህን በዓል እንዲከበር ስላደረጋችሁ እጅግ በጣም እናመሰግናለን። ከዚህ በላይ ቅድም እንዳልኳችሁ ማቆየት አስፈላጊ ሆኖ አልታየኝም። መልእክቱን ቅድም ክቡር ከንቲባውም ሌሎቹም አስተላልፈውታል። ብፁዕ አባታችን አባታዊ ቃለ ምዕዳንና ቡራኬ እንዲሰጡልኝ በታላቅ ትሕትና ከመጠየቄ በፊት ነገ በ18 የታላቁ ጻድቅ የአቡነ ኤዎስጣቴዎስ ዓመታዊ ክብረ በዓል ይከበራል። ዛሬ ከዚህ ያላችሁ ሊቃውንተ ቤተ ክርስቲያን፣ ምእመናት፣ የሰንበት ትምህርት ቤት አባላት ሁላችሁም ነገ ቀበሌ 1 ከሚገኘው ዳረገና ኤዎስጣቴዎስ ሁላችንም ተገኝተን በዓሉን ማክበር ይጠበቅብናል እና ይህን መልእክት አደራ እንድትወስዱ ነው። ሌላው የመስቀልን በዓል ስናከብር ዛሬ 17 ብቻ ሳይሆን መስከረም 21ም የሚከበር በመሆኑ በጎንደር ቀበሌ 6 ሐመረ ብርሃን ደብረ ምጥማቅ ማርያም በዓሉ ይከበራልና ሁላችንም ሄደን እዚያ በዓሉን እንድናስከብር፣ ከዚያ በተጨማሪ ደግሞ የቤተ ክርስቲያኒቱ ህንፃ